ሰላም ጤና ይስጥልኝ። ዛሬ ብዙዎቻችን ስለሚያስቸግረንና በተለይ ደግሞ እድሜያችን እየጨመረ ሲሄድ በብዛት ስለሚታይ የጤና እክል እናወራለን። እሱም የእግር እብጠት ነው። ቀኑን ሙሉ ቆማችሁ ስትውሉ ወይም ደግሞ ረጅም መንገድ ስትጓዙ እግራችሁ አብጦ ከብዷችሁ ያውቃል? ጫማችሁም እስከሚጠባችሁ ድረስ የሚከሰት የእግር እብጠት የምቾት ማጣት ብቻ ሳይሆን የጤና መታወክም ምልክት ሊሆን ይችላል። ዛሬ በቤታችሁ ልታደርጓቸው የምትችሏቸው የእግር እብጠትን በፍጥነት የሚቀንሱ 10 ቀላልና ውጤታማ ዘዴዎችን ይዤላችሁ ቀርቤያለሁ። እነዚህን ዘዴዎች በመጠቀም እንዴት እግራችሁን ዳግም ማቅለል እንደምትችሉ አብረን እንይ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ደግሞ ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። አሁን በቀጥታ ወደ ፕሮግራሙ ወይም ደግሞ ወደ ቪዲዮ አልፋለሁ። አንደኛውና የመጀመሪያው መፍትሄ ለእግር እብጠት እግርን ወደ ላይ ከፍ ማድረግ ነው። የእግር እብጠትን ለመቀነስ የመጀመሪያውና ቀላሉ ዘዴ እግርን ከልብ የከፍታ መጠን በላይ ከፍ አድርጎ መቆየት ነው። ይህም ዘዴ የስበት ኃይልን በመጠቀም በእግራችሁ አካባቢ የተጠራቀመ ፈሳሽ ወደ ላይ ወደ ሰውነታችሁ እንዲመለስና የደም ዝውውራችሁም እንዲቀላጠፍ ይረዳል። በቀን ውስጥ ለ20 ወይንም ለ30 ደቂቃዎች ያክል 3 ወይንም 4 ትራሶችን ደራርባችሁ እግራችሁን ሰቅላችሁ ብቆዩ በእግራችሁ ላይ የሚሰማችሁን የክብደትና እንዲሁም ደግሞ የውጥረት ስሜትን በአስገራሚ ሁኔታ ይቀንሰዋል። ሁለተኛ መፍትሄ የጨው አጠቃቀምን መቀነስ። በአመጋገባችን ውስጥ የምንጠቀመው የጨው መጠን ከእግር እብጠት ጋር ቀጥተኛ የሆነ ግንኙነት አለው። ጨው በውስጡ ሶዲየም ስለሚይዝ ሰውነታችን ከፍተኛ መጠን ያለው ውሃ እንዲያቁር ወይም ደግሞ ወተር ሪቴንሽን እንዲኖር ያደርጋል። ይህም ደግሞ እብጠት እንዲባባስ የሚያደርግ ነው። ጨው ከመቀነስ በተጨማሪም በፋብሪካ የተቀነባበሩ ምግቦችን በማቆም እናም ደግሞ በፖታሽም የበለጸጉ ምግቦችን ለምሳሌ እንደ ሙዝና አቮካዶ በመመገብ በሰውነታችን ውስጥ ያለውን የፈሳሽ መጠን ማመጣጠን እንችላለን። ሶስተኛ መፍትሄ የማግኒዥየም ጥቅምና እንዲሁም ደግሞ የእግር ስፓ ነው። በሰውነታችን ውስጥ የማግኒዥየም ማዕድን እጥረት መኖር የእግር እብጠት እንዲከሰት ከሚያደርጉ ዋነኛ ምክንያቶች ውስጥ አንዱ ነው። ማግኒዥየም በሰውነታችን ውስጥ ያለውን የፈሳሽ መጠን በማመጣጠን ረገድ ትልቅ የሆነ ድርሻ አለው። ማግኒዥየም ሲያንስ ሰውነታችን ውሃ ማቆር ይጀምራል። ይህም ደግሞ በእግር ላይ የክብደትና እንዲሁም ደግሞ የውጥረት ስሜት ይፈጥራል። ለዚህ መፍትሄ የሚሆነውም እግርን ለብ ባለ ውሃ ውስጥ ኢፕሰም ሳልት ጨምሮ ለ15 ደቂቃዎች ያክል ዘፍዝፎ ማቆየት ነው። ኢፕሰም ሳልት ጨው በተራው የገበታ ጨው ሳይሆን በውስጡ ከፍተኛ የሆነ የማግኒዥየም ሰልፌት ይዘት ያለው ድንቅ የሆነ ማዕድን ነው። ይህም ጨው ማግኒዥየም ሰልፌት ስላለው በቆዳችሁ በኩል በመግባት የጡንቻ መላላትና እንዲሁም ደግሞ እብጠትን በፍጥነት ያስታግሳል ወይንም ደግሞ ይቀንሳል። አራተኛ መፍትሄ እንቅስቃሴና የደም ዝውውር ነው። ለረጅም ሰዓት በአንድ ቦታ መቆም ወይም ደግሞ መቀመጥ ደም በእግራችን ውስጥ እንዲተኛና ፈሳሽም እንዲከማች ያደርጋል። ይህንን ለመከላከልም ቀለል ያሉ የእግር እንቅስቃሴዎችን ማድረግ ወሳኝ ነው። ለምሳሌ ተቀምጣችሁ ሳላችሁ የእግራችሁ ጣቶችን ማጠፍና መዘርጋት ወይም ደግሞ እግራችሁን በክብ ቅርጽ ማሽከርከር ደም ወደ ላይ እንዲረጭ ይረዳል። በየሰዓቱም አጭር የሆነ የእግር ጉዞ ማድረግም የእግር እብጠት በዘላቂነት እንዳይከሰትም ይከላከላል። አምስተኛ መፍትሄ በቂ ውሃ መጠጣት። ብዙዎቻችን እግራችን ሲያብጥ ሰውነታችን ውሃ ቁሯል የሚለውን ስንሰማ መፍትሄው ውሃ መጠጣት ማቆም ይመስለናል። ነገር ግን እውነታው ከዚህ በተገላቢጦሽ ነው። ሰውነታችን በቂ ውሃ ካላገኘ ያለችውንም ጥቂት ፈሳሽ ላለማጣት ሲል በሴሎቻችንና እንዲሁም ደግሞ በቲሾዎቻችን ውስጥ አጥብቆ መያዝ ይጀምራል። ይህ ወተር ሪቴንሽን ወይንም ፈሳሽ የማቆር ሂደት ነው በእግርና በቁርጭምጭሚት አካባቢ ከፍተኛ የሆነ እብጠት እንዲፈጠር የሚያደርገው። ብዙ ውሃ በምትጠጡበት ጊዜም ሰውነታችሁ አላስፈላጊ ጨውና መርዛማ ነገሮችን በሽንት መልክ ስለሚያስወግደው እብጠቱ እንዲቀንስ ያደርጋል። በቀን ቢያንስ 8 ብርጭቆ ውሃ መጠጣት ለእግራችሁ ጤንነት ብቻም ሳይሆን ለጠቅላላ የሰውነታችሁ እንቅስቃሴ እጅግ አስፈላጊ ነው። ስድስተኛ እግርን በዘይት ማሸት። እግርን ማሸት ወይም ደግሞ ማሳጅ ማድረግ የእግር እብጠትን ለመቀነስ እጅግ ውጤታማና ፈጣን ከሆኑ መንገዶች አንዱ ነው። በእግር ላይ እብጠት የሚፈጠረው ደምና ሌሎች ፈሳሾች በስበት ኃይል ምክንያት ወደ ታች ወርደው በደም ስሮች ውስጥ ተኝተው ሲቀሩ ነው። እግርን ማሸትም ወይም ደግሞ ማሳጅ ማድረግ በእግሮች ውስጥ ተኝቶ የቀረ ደምና እንዲሁም ደግሞ ፈሳሽ ወደ ላይ ወደ ልብ እንዲፈስ ትልቅ እርዳታ ያደርጋል። ማሸት ስትጀምሩም ሁልጊዜም ወደ ላይ አቅጣጫ፣ ይህ ማለት ወደ ልባችሁ አቅጣጫ መሆን አለበት። እንደ ወይራ ዘይት ያሉ ቅባቶችን በመጠቀም ለ5 ደቂቃ ያክል በእርጋታ ማሸት የደም ስሮችን በማነቃቃት እብጠቱ በፍጥነት እንዲቀንስ ያደርጋል።
ይህ በተለይ በእድሜ መግፋት ምክንያት የደም ዝውውር ስለሚቀንስባቸው ሰዎች እጅግ ውጤታማ የሆነ ዘዴ ነው። ሰባተኛ መፍትሄው የፖታሺየም መጠንን መጨመር። ሰውነታችን ውሃ እንዲያቁርና እንዲያብጥ ከሚያደርጉ ምክንያቶች አንዱ የፖታሺየም እጥረት ነው። ፖታሺየም በሰውነታችን ውስጥ ያለውን የፈሳሽ መጠን የሚያመጣጥን ማዕድን ነው። ስለዚህ እንደ ሙዝ፣ አቮካዶ፣ ስኳር ድንችና ስፒናች ያሉ ምግቦች ማዘውተር ሰውነታችን አላስፈላጊ ፈሳሾችን በሽንት መልክ አውጥቶ እንዲጥል ይረዳዋል። ይህም በተፈጥሯዊ መንገድ እግርን የማተንፈስ ወይም ደግሞ እብጠትን የመቀነስ ሂደት ነው። ስምንተኛ መፍትሄ የእግር ማሰሪያ ካልሲዎችን መጠቀም። ይህ ማለት ኮምፕሬሽን ሶክስ ይባላሉ። ለረጅም ሰዓት ለሚቆሙ ወይም ደግሞ ለሚቀመጡ ሰዎች ኮምፕሬሽን ሶክስ በመባል የሚታወቁትን የሚለጠጡ ካልሲዎችን መጠቀም ይመከራል። ካሶተኒ የምንላቸው ካልሲዎች ማለት ነው። እነዚህ ካልሲዎች በእግር ላይ መጠነኛ ግፊት በማድረግ ደም በእግር ደም ስሮች ውስጥ እንዳይተኛና ወደ ላይም እንዲረጭ ያደርጋሉ። ይህም ፈሳሽ በእግር ጣቶችና በቁርጭምጭሚት አካባቢ እንዳይከማች በማድረግ እብጠትን በዘላቂነት ይከላከላል። ዘጠነኛ የፖም ጭማቂ ኮምጣጤ። ይህ ኮምጣጤ በፖታሺየም የበለጸገ በመሆኑ የፈሳሽ መከማቸትን የመቀነስ ከፍተኛ አቅም አለው። አጠቃቀሙም ሁለት አይነት ነው። አንደኛው አንድ ሻይ ማንኪያ ኮምጣጤ በአንድ ብርጭቆ ውሃ በጥብጦ መጠጣት ሲሆን፣ ሁለተኛው ደግሞ በኮምጣጤው የረጠበ ጨርቅ እብጠቱ ባለበት ቦታ ላይ ለጥፎ ለ20 ደቂቃ ያክል ማቆየት ነው። ይህም ዘዴ የቆዳውን ውጥረት በመቀነስ እግራችን እንዲተነፍስ ወይም ደግሞ እብጠቱ እንዲቀንስ ያደርገዋል ማለት ነው። አስረኛና የመጨረሻው መፍትሄ ከመጠን ያለፈ ክብደትን መቀነስ ነው። ከመጠን ያለፈ የሰውነት ክብደት በእግሮች ላይ ከፍተኛ ጫናን ይፈጥራል። ይህም ጫና የደም ዝውውር እንዲገታና ፈሳሾች እግር ላይ እንዲከማቹ ስለሚያደርግ ክብደትን በጤናማ መንገድ መቀነስ የእግር እብጠትን ስር ነቀል በሆነ መልኩ ለመፍታት ይረዳል። ክብደት ሲቀንስ በእግር ደም ስሮች ላይ ያለው ጫና ስለሚቀንስ እግር በቀላሉ እንዲንቀሳቀስና የእብጠት ስሜትም እንዲጠፋ ያደርጋል። ስለዚህ እነዚህ 10 ውጤታማ መፍትሄዎች የእግር እብጠትን በፍጥነት ለመቀነስ የሚረዱ የቤት ውስጥ ዘዴዎች ናቸው ማለት ነው። ውድ ተመልካቾቼ እነዚህን ቀላል ዘዴዎች በመጠቀም የእግር እብጠትን መቀነስና ሰላማዊ እንቅልፍ ማግኘት ትችላላችሁ። ነገር ግን ማስተዋል ያለባችሁና ትልቁ ነገር እብጠቱ ከአንድ እግር ላይ ብቻ ከሆነ፣ ይህ ማለት በአንድ እግር ላይ ብቻ ከሆነ ከከባድ የደረት ህመም ጋር ከተያያዘ ወይም ደግሞ ካልቀነሰ የግድ ወደ ሕክምና ተቋም በመሄድ ምርመራ ማድረግ ይኖርባችኋል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ አድርጉ። በጣም ጠቃሚ የሆኑ የጤና ቪዲዮ ትምህርቶችን የምታገኙበት ቻናል ነው። ለዛሬ በዚያ በቃው። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቻው።